በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን። በክርስቶስ ክርስቲያን በወልዱ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ልጆች የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት የመስቀል ስር ያደራ ልጆች ባሰባሰበና በጠራን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ሰዓት አደረሳችሁ። አሜን። መመስገን የባህሪው የሆነው መድኃኒዓለም ክርስቶስ በእኛ በደካሞች አንደበት ብቻ ሳይሆን እሱ በፈጠራቸው ፍጥረታት ሁሉ የተባረከና የተመሰገነ ይሁን። እሱን ጠርተን እሷን የማንለያት የድህነታችን ምክንያት በመስቀል ስር ያገኘናት እናታችን ወላዲተ አምላክ ቅድስት ድንግል ማርያም እሱ ባከበራትና በወደዳት መጠን የተባረከችና የተመሰገነች ትሁን። ቅዱሳን መላእክት፣ ጻድቃን ሰማዕታት፣ ደናግላን መነኮሳት እንደሰጣቸው ሁሉ ጸጋና በረከት ደረሳቸው። አሜን። እግዚአብሔር ይመስገን እያል ከኔ ጋር ህዳር 6 ቀን ቅድስት ቁስቋም ዕለተ ቁስቋም። ታዲያ በዚህ ቀን ቁስቋም ማለት ምን ማለት ነው? ምንስ የሆነበት ቀን ነው? ለምንስ እናከብራለን? በማክበራችንስ ምን እናገኛለን? የሚሉትን ሁሉ አስመልክቶ እንወያያለን። ከኔ ጋር ከሆናችሁ ብዙ ታተርፉበታላችሁ። ቤተሰቦች ከእናንተ የሚጠበቀው ቻናሉን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ ይሁኑን። በቀጥታ ወደ ፕሮግራሙ። መልካም ቆይታ። እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ህዳር 6 ቀን ደብረ ቁስቋም ወይንም ደግሞ ቁስቋም ማርያም ይያልን ታላቅ ክብረ በዓል እናከብራለን። ይህንን ክብረ በዓል ስለምንድነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጥራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ህዳር 6 ቀን ደብረ ቁስቋም ወይም ደግሞ ቁስቋም ማርያም ይያልን ታላቅ ክብረ በዓል እናከብራለን። ይህንን ክብረ በዓል ስለምንድነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን ስንመለከት በዛሬዋ ዕለት በህዳር 6 ቀን የሚታሰበው በዓለ ደብረ ቁስቋም በመላው ዓለም በሚገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን በድምቀት የሚከበር ክብረ በዓል ነው። ከቃሉ ትርጉም ጀምሮ ስንመለከት ደብረ ቁስቋም ማለት ምን ማለት ነው ስንል ደብር ስንል የትኛውንም ደብር ስናነሳ ደብረ እከሌ፣ ደብረ ኤዶም፣ ደብረ ገነት እያልን ስንጠራ ደብረ ወይም ደግሞ ደብር ማለት ተራራ ማለት ነው። ቁስቋም ደግሞ የተራራው ስም ነው። ስለዚህ ደብረ ቁስቋም ስንል በደቡብ ግብጽ የምትገኝ ተራራ ነች ማለት ነው። ቁስቋም የምትባል ተራራ ነች። ታዲያ ይህንን ክብረ በዓል ደብረ ቁስቋም ብለን በቁስቋም ተራራ ስም ስለምንድነው የምናከብረው? ታሪኩን ከተራራው ጋር ምን አያያዘው የሚለውን ደግሞ ስንመለከት ደብረ ቁስቋም እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲሁም ደግሞ ቅዱስ ዮሴፍንና ቅድስት ሰሎሜን ይዛ ከስደት ሲመለሱ ያረፉበት ቦታ ነው። ይህ ደብረ ቁስቋም ወይም ደግሞ የቁስቋም ተራራ ማለት ነው። አስተውሉ እግዚአብሔር ይተው። ስለዚህ የዚህ በዓል መሰረታዊ መታሰቢያው እንደሚታወቀውና መጽሐፈ ስንክሳር ላይም ተመዝግቦልን እንደምናገኘው ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከክብርት እናቱ ከቅድስት ድንግል ማርያም እንዲሁም ደግሞ ከአረጋዊ ዮሴፍና ከሰሎሜ ጋራ በስደት ከነበሩበት ግብጽ ሀገር ተመልሶ ደብረ ቁስቋም የገባበት ዕለት ነው። ወይም ደግሞ ደብረ ቁስቋም ተራራ ላይ ወይም ቁስቋም ተራራ ላይ ያረፉበት ከድካማቸው ከስጋ ድካም ያረፉበት ቦታ ነው ይህ ተራራ ማለት ነው። አስተውሉ እግዚአብሔር ሰዎች ከ3 ዓመትና ከ6 የስደት ወራት በኋላ አሳዳጃቸው ሄሮድስ በመሞቱ መልአኩ ለዮሴፍ በነገረው መሰረት ወደ ኢየሩሳሌም ሲመለሱ በደብረ ቁስቋም ተራራ ላይ አርፈዋል። ዛሬ የምናከብረው ክብረ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሁም ደግሞ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ዮሴፍና ሰሎሜ ሆነው በዚህ ቁስቋም በተባለው ተራራ ላይ ህዳር 6 ቀን ከስጋ ድካማቸው ያረፉበት ዕለት ስለሆነ ነው።
ነው። ለዚህ ነው በተራራው ስም ደብረ ቁስቋም ወይም ደግሞ ቁስቋም ማርያም እያልን የምናከብረው ማለት ነው። አስተውል እግዚአብሔር ቤተሰቦች፣ የአርያም ንግሥት የፍጥረት ሁሉ እመቤት ድንግል ማርያም የባህሪ አምላክ ልጇን አዝላ ወደ ምድረ ግብጽ ተሰዳለች። በዚህ በማቴዎስ ወንጌል ምዕራፍ 2 ቁጥር 1 እስከ 18 ጀምሮ እንደተጻፈልን ማለት ነው። ጌታችን በተወለደ በሁለት ዓመቱ የጥበብ ሰዎች ወይም ደግሞ ሰብአ ሰገል ወደ ቤተልሔም መጥተው ሰግደውለት ወርቅ፣ ዕጣን፣ ከርቤውን ገበሩለት። ታዲያ ይህንን ሲመለከት ንጉሥ ተወልዷል መባሉን የሰማ ሄሮድስ ጌታችን መድኃኒታችን ኢየሱስ ክርስቶስን የገደለ መስሎት ብዙ ሺህ እልፍ ሕፃናትን ሲፈጅ በቅዱስ ገብርኤል መልእክት በቤታችን ቅድስት ድንግል ማርያም አምላክ ልጇን ይዛ በአህያ ተቀምጣ ጥቂት ስንቅ ቋጥረው ከዮሴፍና ከሰሎሜ ጋር ስደትን ወጣች። የእኛ እናት ስደት የማይገባት ድንግል ማርያም ልጇን አዝላ ስደትን ወጣች። ከገሊላ ተነስታ በጭንቅ በመከራ በረሃብ በጥም በሐዘን በድካም እንዲሁም ደግሞ በእንባ ተጉዛ ህዳር 6 ቀን ቁስቋም በተባለ ተራራ ላይ አርፋለች ማለት ነው። እመቤታችን የአምላክ እናት ሆና ሳለ እሳትን አዝላ በብርድ ተንገላታች። ለኛ የሕይወት እንጀራ ተሸክማ እርሷ ተራበች። ለኛ የሕይወት ውሃ ተሸክማ እርሷ ግን ተጠማች። ለኛ የሕይወት ፍሳን ተሸክማ እርሷ ግን አዘነች። ይህ ሁሉ የተደረገው ለኔና ለናንተ ነው። የሚገባው ካለ ይህ ሁሉ መከራ ስቃይ እመቤታችን ቅድስት ድንግል ማርያም ልጇን አዝላ ከልጇ ጋር የተሰቃየችው የከፈለችው ዋጋ የደረሰባት መከራ ሁሉ ለኔና ለናንተ ነው። በስደቷ ወራት እማ አምላክ ተርባለች። በስደቷ ወራት ድንግል ማርያም ተጠምታለች። በስደቷ ወራት ታርዛለች፣ ደክማለች። በስደቷ ወራት አዝናለች፣ አልቅሳለች፣ ተንገላታለች። ይህ ሁሉ የተደረገው ለኛ ድህነት ነው። ወገኖቼ አስተውሉ። በእውነት ይህንን እያወቀ ለድንግል ማርያም ክብር የማይሰጥ ሰይጣን ዲያብሎስ ብቻ ነው። አራዊት እጽዋትና ድንጋዮች እንኳን ለአምላክ እናት ክብር ይሰጣሉ። አብረዋት መከራ የተቀበሉ አረጋዊ ዮሴፍና ቅድስት እናታችን ሰሎሜም ክብር ይገባቸዋል። በእውነት ከአምላክ እናት ከድንግል ማርያምና ከቸር ልጇ ጋር መሰደድን መከራ ስቃይን መቀበልን መርጠዋልና በእውነት ክብር ይገባቸዋል። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለምንድን ነው የተሰደደው? እመቤታችን ቅድስት ድንግል ማርያም ስለምን ተሰደደች? የመጀመሪያው ትንቢቱን ይፈጽም ዘንድ ነው። በፈጣን ደመና ወደ ግብጽ እንደሚወርድ ተነግሯልና በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ እንደዚሁም ደግሞ ዕንባቆም 3:7 ላይ የተነገረውን ትንቢት ይፈጽም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱ ጀርባ ላይ ታዝሎ ተሰደደ። እንደገና ደግሞ አሁንም ስለምንድን ነው የተሰደደው ስንል ምሳሌውን ለመፈጸም ነው። የሥጋ አባቶቹ እነ አብርሃም እና ያዕቆብ ኤርምያስ ወደዚያው ተሰደዋልና ምሳሌውን ለመፈጸም ነው። ከግብጽ ጣዖት አምልኮን ያጠፋ ዘንድ ነው የተሰደደው። ትንቢተ ኢሳይያስ ምዕራፍ 19 ላይ እንደምንመለከተው የግብጽና የኢትዮጵያ ገዳማትን ይቀድስልን ዘንድ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱ ጀርባ ላይ ሆኖ የተሰደደው። እመቤታችን ቅድስት ድንግል ማርያም ደግሞ ልጇን በጀርባዋ ላይ አዝላ የተሰደደችው ለኛ ለስደተኞቹ ስደትን ባርከው ቀድሰው ሊሰጡን ነው። ገዳማትን ባርከው ቀድሰው ለኛ ሊሰጡን ሲሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱ ጀርባ ላይ ታዝሎ ተሰደደ። እመቤታችን ቅድስት ድንግል ማርያም ልጇን በጀርባዋ ላይ አዝላ ተሰደደች። ዮሴፍና ሰሎሜ አብረው ተሰደዱ። አስተውሉ። ስለምን ተሰደደ ስንል ሰው መሆኑ በአማን እንጂ ምትሃት እንዳልሆነ ለማጠየቅ ነው። ስደትን ለሰማዕታት ባርኮ ለመስጠት ነው። የአዳምን ስደት በስደቱ ለመካስ ነው። አዳም ቢበድል ከገነት ተሰዷልና ጌታችን ደግሞ ዳግማዊ አዳም ተሰዶ ስደቱን በስደት ለመካስ ነው የተሰደደው። አስተውሉ። መብርሃን ድንግል ማርያም ለ3 ዓመት ከ6 ወር ወይም ደግሞ ለ42 ወራት በስደት ቆይታለች። ከርጉም ሄሮድስ ስትሸሽ መጀመሪያ ሄደችው ከገሊላ ወደ ሶርያ ነበረ። በዚያም ደግሞ የሸሸጋት ቅዱስ ጊጋር በሄሮድስ ሲገደል ወደ ምድረ ግብጽ ወረደች እመቤታችን። በግብጽም ታዲያ ለብዙ ጊዜ ከአንዱ ሀገር ወደ ሌላ ሀገር እየተዘዋወረች ስትሸሽ ቆየች። ነገር ግን በዚያም መከራ ስቃይ እንግልቱ ሊቆም አልቻለም። ብዙ መከራ ስቃይ ደረሰባት። ቀጥላም ታዲያ በሰሜኑ የሀገራችን ክፍል ገብታ እመቤታችን ቅድስት ድንግል ማርያም ደብረ ቢዘን ላይ አሁን ኤርትራ ውስጥ ያለ ቦታ ላይ አረፈች። ያስተውሉ።
ከደብረ ቢዘን በደብረ ዳሞ አክሱምና ደብረ አባይ ዋልድባ አድርጋ እየባረከች በቤታችን ቅድስት ድንግል ማርያም ጣና ደርሳለች ማለት ነው። በጣና ገዳማትም ታዲያ በተለይ በጣና ቂርቆስ ለ100 ቀናት ቆይታ ቀጥታ በጎጃም ወደ ሸዋ ሄዳ ደብረ ሊባኖስን በቤታችን ቅድስት ድንግል ማርያም በስደቷ ወራት ባርካ ቀድሳልናለች። ቀጥላም ደግሞ እስከ ደብረ ወገግና ደብረ ሐዘሎ ድረስ ሄዳለች፣ እዛም ደርሳለች። በእግሯ ያልደረሰችባቸውን ደግሞ የሀገራችን ክፍል በደመና ተጭና አይታ ባርካቸዋለች። እመቤታችን ቅድስት ድንግል ማርያም ሀገራችን ኢትዮጵያን ባርካልናለች። ከልጇም ደግሞ ይህችን ሀገራችን ኢትዮጵያን በአስራትነት ተቀብላለች። ሄሮድስ መሞቱን መልአከ ብስራት ቅዱስ ገብርኤል የነገራትም እዚሁ ሀገራችን ውስጥ ሆና እንደሆነ ሊቃውንት አባቶቻችን ያስረዳሉ፣ ያስተምራሉ። አስተውሉ። መብርሃን ድንግል ማርያም ከሀገራችን ሰዎች የተቀበለችውን ስንቅና ስጦታ በ5 ግመሎች ጭና ከቅዱሳኑ ዮሴፍና ሰሎሜ ጋር ህዳር 6 ቀን ደብረ ቁስቋም ውስጥ ገብታ ከስጋ ድካም አረፋለች፣ ሐሴትንም አድርጋለች። ምክንያቱም የዛ የስደት ወራት አብቅቶ ያ የእንግልቱ ዘመን አብቅቶ እመቤታችን ቅድስት ድንግል ማርያም ደብረ ቁስቋም ላይ ከስጋ ድካሟ ያረፈችበት ዕለት ስለሆነ እመቤታችን ቅድስት ድንግል ማርያም በመሰደዷ በመንገላታቷ ያዘነ የተከዘ ሁሉ እመቤታችን ቅድስት ድንግል ማርያም ከድካሟ በማረፏ ደስ በመሰኘቷ ደግሞ ደስ ሊሰኝ ያስፈልጋልና ይህንን ክብረ በዓል ደስ ብሎን እናከብረዋለን። እመቤታችን ቅድስት ድንግል ማርያም ከስደቷ ስትመለስ ያረፈችበት ዕለት ስለሆነ አስተውሉ። ይህም ብቻ አይደለም፣ ደግሞ ዳግመኛ ከክርስቶስ ስደት 400 ዓመታት በኋላ በዚች ቀን የግብጿ ደብረ ቁስቋም ታንጻ ተቀድሳለች ማለት ነው። የቅዱሳን ማደሪያም ሆናለች። አስተውሉ። ስለ ስደት ሲነሳ ታዲያ ሐዋርያት በወንጌል የተነሳ ተሰደዋል። ቅዱሳን ስለ ክርስቶስ ፍቅር በየገዳሙ ተሰደዋል። እነዚህና ሌሎችም ስለ ስሙና በስሙ ምክንያት ሲሰደዱ የእመቤታችን የቅድስት ድንግል ማርያም ስደት ግን ልዩ ነው። ምንድነው ልዩ የሚያደርገው ስንል እሷማ ልጇን ቅዱስ አማኑኤልን ይዛን የተሰደደችው፣ እርሷማ ቅዱሳን በአምላካቸው ስም ሲሰደዱ እመቤታችን ድንግል ማርያም ደግሞ አምላክን ይዛን የተሰደደችው። እመቤታችን ቅድስት ድንግል ማርያም የተሰደደችው ምድራዊ ንጉሥ ሄሮድስን ፈርታ ሸሽታ አይደለም። እሷማ የተሰደደችው ሰማያዊ ንጉሥ የሆነውን ሄሮድስን በአይኑ እይታ ብቻ ከምድር ገጽ ማጥፋት መደምሰስ የሚችለውን አልፋና ኦሜጋ ኢየሱስ ክርስቶስን ይዛው ነው። አዎ ደግሞም እናውቃለን ልጇ ሐናንያና ሰጲራን ሳይመታ የጣለ አምላክ ነው። የሐዋርያት ሥራ ምዕራፍ 5 ቁጥር 1 እስከ 10 ስንመለከት እንደምናገኘው ስደት የማይገባት የእኛ እናት ወላዲተ አምላክ ድንግል ማርያም የእኛን የኃጢአተኞቹን ፈንታ ስደት ተሰደደች። እመቤታችን በመሰደዷ ከገነት እንድንሰደድ ያደረገን ሰይጣን ዲያብሎስን አሳደደችልን። እመቤታችን በስደቷ ወቅት በቀላሉ የማይነገር ከህሊና በላይ ልብ ሰባሪ መከራን ተቀብላለች። አስተውሉ። በዚህም ስደትን ተሰዳ ባርካለኛ ሰጥታናለች። በውጭ ዓለም የምትገኙ ከሀገር ውጭ ያላችሁ እህቶች ወንድሞቼ፣ በስደታችሁ መከራ ሲገጥማችሁ ስደትን ከናንተ በበለጠ የእግር ጥፍሯ እስኪነቀል ድረስ ሀገር ለሀገር የተሰደደችውን እመቤታችን ቅድስት ድንግል ማርያምን እያስታወሳችሁ ተጽናኑ። በነገሮች ሁሉ እንድትረዳችሁ ተማጽነዋል። ስደትን ከናንተ በበለጠ ታውቃለችና እመቤታችን ቅድስት ድንግል ማርያም ትረዳችኋለች። አስተውሉ። ስለዚህ ይህንን ክብረ በዓል ደስ እያለን ልናከብር ያስፈልጋል። ምክንያቱም የእኛ እናት ወላዲተ አምላክ ድንግል ማርያም እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ መከራ ስቃይን ከተቀበሉ በኋላ 3 ዓመት ከ6 ወር ከተሰደዱ ከተሰቃዩ ብዙ መከራ ስቃዮችን ካዩ በኋላ በዛሬዋ ዕለት ያረፉበት ዕለት ስለሆነ ደስ ብሎን ይህንን የዕረፍታቸውን በዓል ልናከብር ያስፈልጋል። አስተውሉ እግዚአብሔር ቤተሰቦች። በዚህ በማቴዎስ ወንጌል ምዕራፍ 2 ቁጥር 19 ላይ ሕፃኑን የሚሹት ሄሮድስና ሰራዊቱ ሞተዋልና እናቱንና ሕፃኑን ይዘ ወደ ሀገር ተመለስ ባለው ጊዜ አረጋዊ ዮሴፍ እናትና ልጁን ይዞ ሰሎሜንም አስከትሎ ከብዙ ውጣ ውረድ በኋላ ከስደት ወደ ኢየሩሳሌም ሲመለሱ ደብረ ቁስቋም በተባለ ቦታ ላይ ያረፉበት ዕለት ነው የዛሬው ዕለት። አስተውሉ። ታዲያ 5500 ዘመን ሙሉ ሰላም ላጣ ለአዳም ሰላም የሆነች ስብሐት ለእግዚአብሔር በሰማያት ወሰላም በምድር ተብሎ እንዲመሰገን ምክንያት የሆነች የሰላም እናት የሰላም እመቤት ድንግል ማርያም ከስደት ተመልሳለች። ታዲያ የኔና የናንተ
ከስደት መመለሻችን ጊዜ መቼ ነው? እኛስ መቼ ሆን? ዛሬ በኃጢአት ስደት ያለን ብዙ ሰዎች ነን። የሰራነው ኃጢአት እግዚአብሔር ቤት ከቤተ ክርስቲያን ደጅ ያሳደደን ብዙዎች ነን። በትዕቢት ልብ ተይዘን ትላንት ካስቀደስንባት፣ ከቆረብንባት፣ ከቀደስንባት፣ ከተማርንባት፣ ካስተማርንባት ደጅ የተሰደደን ብዙዎች ነን። ታዲያ በቤታችን ቅድስት ድንግል ማርያም ከስደቷ ተመልሳለች። እኛስ መቼ ነው ከስደታችን የምንመልሰው? የመመለሳችን ቀን መቼ ነው? መቼ የሆነ ወገኖቼ? ከሥጋ ወደሙ የተሰደድን ከልጅነት ጊዜያችን በኋላ፣ ከትዳራችን በኋላ፣ ከአገልግሎታችን በኋላ ሥጋውና ደሙን መቀበል ያቆመን ከሕይወት ምግብ የተሰደድን ሥጋችን እየደለበ ነፍሳችን የቀጨጨብን የእኛስ መመለሻችን መቼ ይሆን? ከአገልግሎት የተሰደድን ትላንት እንዘምር፣ እንማር፣ እናስተባብር የነበረን አገልጋዮች ዛሬ የት ያለነው? እንደ ጥንቱ እናስተምር ነበር፣ እንዘምር ነበር፣ እናገለግል ነበር። የእኛስ መመለሻችን መቼ የሆነ ወገኖቼ? ያስተውሉ። በቤተ ክርስቲያን አለሁ እንጂ ነበርኩ ማለት አያድነንም። ያለነው የነበርንበት ቦታ ካልሆነ ወደ ነበርንበት ሁላችንም እንመለስ። በደልን እንጂ በደለኛን ወደማይጠላው አምላክ እንመለስ። የት ናችሁ ስንባል ከምናፍርበት ቦታ እንዳንገኝ ወደ ደገኛይቱ ቤተ ክርስቲያን ሁላችንም እንመለስ። የኛ መመለሻ መቼ ነው ወገኖቼ? ሁላችንም ቆም ብለን ልናስብ ልናስተውል ያስፈልጋል። እመቤታችን ቅድስት ድንግል ማርያም ከስደቷ ከተመለሰች እኛም ከኃጢአት ስደት ልንመለስ ያስፈልጋል። ትላንት አገልጋይ የነበርን ዛሬ ግን በዓለማዊ ቦታ ላይ ጨፋሪ የሆንን ሰዎች ብዙዎች አለን። ትላንትና መስጋኝ ዘማሪ የማንጠጣ የነበርን ዛሬ ግን ጠጪ ደናሽ የሆንን ብዙዎች አለን። ትላንትና ዘማሪ የነበርን ዛሬ ደግሞ ዘፋኝ የሆንን አለን። የእኛስ መመለሻችን መቼ ነው ወገኖቼ? ስለዚህ ከኃጢአት ስደት የምንመለስበት ቀን፣ ከኃጢአት ሕይወት የምናርፍበት ቀን ዛሬ ነውና እመቤታችን ቅድስት ድንግል ማርያም ከስደቷ አርፋ ሐሴትን እንዳደረገች፣ እመቤታችን ስትሰደድ እንዳዘንን እንደተከዝን፣ ዛሬ ደግሞ ከስደቷ ስታርፍ እንደሰታለንና እኛም ደግሞ የኃጢአቱ ጉዞ ይበቃናል፣ እስከ ዛሬ የተሰደድነው ስደታችንን በቃ ብለን ዛሬ እንመለስ። የመመለሻችን ቀን ዛሬ ነው። እመቤታችን ከስደቷ በተመለሰችበት ዕለት ዛሬ ሁላችንም እኛም ከስደታችን እንመለስ ወገኖቼ። ስለዚህ ዛሬ ክብረ በዓሉን ስለምን እንደምናከብር በጥቂቱ ተመልክተናል። ብዙ ጊዜ ቁስቋም ማርያም፣ ደብረ ቁስቋም እያልን ሌሎች ክብረ በዓላትንም ስናከብር ብዙ ሰዎች ሰው ስላከበር የሚያከብሩ አሉ፣ ሰው ስለሄደ የሚሄዱ አሉ፣ ሰው ስላስቀደሰ የሚያስቀድሱ አሉ። ነገር ግን እኛ የምናደርጋትን እያንዳንዲቷን ነገር አውቀን ልናደርግ ያስፈልጋል። የስም ክርስቲያን መሆን ይብቃን ወገኖቼ። የምናከናውነውን ሥርዓተ ቤተ ክርስቲያን ሁሉ ለምን ብለን ጠይቀን ልናደርግ ያስፈልጋል። ዛሬ ይህንን ክብረ በዓል ለምን እንደምናከብር አስቀድመን አውቀናል። ስለዚህ ክብረ በዓሉ ምንን አስመልክቶ እንደሚከበር ስላወቀን አውቀን ስናክብር መልካም ነውና እኛ ያወቅን ሰዎች ደግሞ ላላወቁት ወንድሞቻችንም አውቀው ይህንን ክብረ በዓል እንዲያከብሩ ልናስተምር ያስፈልጋል ማለት ነው። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙዎቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ስለዚህ ይህን እንድናደርግ ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። አሜን። ያስተማረን የገሰጸን የአባቶቻችን አምላክ ልዑለ ባሕርይ መድኃኔዓለም ክርስቶስ ዛሬም ዘወትርም የተባረከና የተመሰገነ ይሁን። የሰማነውን በዝነ ልቦናችን ያውልብን ያሳድርብን። ከበዓሉ ረድኤት በረከት ይክፈለን። ቤተሰቦች ቻናሉን ላይክ፣ ሼር እና ሳብስክራይብ እያደረጋችሁ ቤተሰብ ሁኑን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።